ማን ይመረጥ ነው መሪው። ከዛ ዑመር ሰማና አቡበከርን እጅ ይዞ ይሄ ነው መሪያችን አለ። ምንም ሹራ አላለም። ህዝቡ አለ እውነት እሱ ነው ብሎ ሁሉም ሰው በያ ገባ። ከዛ መስጂድ ያልነበረው አሊ ኢብኑ አቢ ጣሊብ የምርጫ ሂደቱ ልክ አይደለም ብሎ ለአቡበከር በያ ገባ። ህዝቡ ለ6 ወራት አሊ ኢብኑ አቢ ጣሊብ ላይ ማቀብጣለ። ምን እንዴት ህዝብ የመረጠውን አልተቀበልክም? አሊ አመራረጡ ልክ አይደለም። ድንገት ነው ዑመር የአቡበከር ልጅ አንስቶ ይሄ ነው መሪያችን ያለው እንጂ ማን ይመረጥ እንዴት ይመረጥ አልተባለም። በድንገት ይሄን አካሄድ አሊ ስለተቹ ቡኻሪ ሐዲስ ላይ አይሻ በምትናገረው ዑመር ኢብኑ አሊ ኢብኑ አቢ ጣሊብ ለ6 ወር የሰው ፊት ማየትን እስኪ አፍር ድረስ ሰው ሁሉ ለምን አንደኛ ቦታው ላይ የለም። እሱ አቡበከር አይሆንም ብሎ አይደለም፣ ግን የምርጫው አካሄድ እንዲህ በድንገት በሆነ መሆን የለበትም ነው። በቃ ይሁን ነው የሱ ሐሳብ እንጂ እኮ አልተቃወሙም። ግን ህዝቡ እኔ የምፈልገው መሪ አቡበከር ስለሆነ እንዴት አቡበከርን ህዝብ ተቀብሎ አንተ ጥያቄ ታነሳለህ ብሎ ለ6 ወር ያህል አሊ ላይ ኢምፓክት አደረጉ። ዑመርን ወሰዱ። ዑመር ሲወጋ መተው ጠየቁት። ምን በለው መሪ ምረጥልን አሉት። እኔ አልመርጥላቸውም ነው። ከዑመር በፊት አቡበከርን መተው ሲጠይቁት አልመርጥም አለ። ምረጥልን አለ። እኔ አልመርጥም አለ። እሺ እኔ የምመርጥላችሁን ትወዳላችሁ አላቸው። አዎ እሺ እኔ የምመርጠው የምትወዱ ከሆነ እኔ ዑመርን መርጬላቸዋለሁ አለ። ኢብኑ ተይሚያም ይሁን ሌሎች ዓሊሞችን ብትወስዱ ምን ብሎ እዚህ ላይ ታሪክ አርጓል። አቡበከር ስለመረጠ ብቻ ዑመር መሪ አልሆነም፣ ህዝቡ ስላጸደቀው እንጂ የማጽደቅ ስልጣኑ የህዝቡ ማጽደቅ ጉዳይ አለ። ቀጥሎ ምን ጋር እንምጣ። ዑመርም ሲሞት ተወክቶ ሊሞት ሲል መሪ ምረጥልን አለ። አልመርጥም አለ። ኧረ ካልመረጥክልን አልመርጥም፣ አንተ ሳትመርጥልን ከሞትክ ችግር ይፈጠራል አለ። ከዛ ምን አለ? እሺ እኔ የምመርጥላችሁን ትቀበላላችሁ አለ። አዎ የምትቀበሉ ከሆነ ከ6ቱ የሹራ አባላት መሃል አንዳቸውና ምርጫውን ለማካሄድ ታዛቢ እንዲሆን እና ቁጥር ካነሰ 6 አይደሉም 3 ሆኖ ድምፅ እኩል ከሆነ ቁጥሩን ማጆሪቲ ለመፍጠር አብደላህ ብን ዑመርን መድቤላቸዋለሁ እንደ ምርጫ ታዛቢ አደረገ። ከዛ ማን ይሁን የሚል ተነሳ። ጣልሃ እና ዙበይር የለንበትም ብሎ ራሳቸውን አወጡ። ለምን? አንደኛው ለዑስማን አንደኛው ለአሊ ድምፅ ሰጡ፣ ወጡበት ማለት ነው። ምርጫ ሲደረግ ሰው ሲጠየቅ ለአሊይም ለዑመርም የሰጠው እኩል ሲሆን ህዝቡን እንጠይቅ ብለው ሰው ሰብስበው ምርጫ ተደረገ። ሲጠየቅ ግማሹ አሊ መረጥ ይላል፣ ግማሹ ዑስማን ይላል፣ ግማሹ ቆየ። በሁለቱ ማለት ማን ይሁን አሁን ምንድነው እጩዎቹ ማን ናቸው? አሊይና ዑስማን ማን ይሁን የሚለው ሰው። ከዛ ምን አለ? ሴቶችን ሄዶ አማከረ፣ ወንዶቹን አማከረ፣ ሽማግሌዎቹን አማከረ፣ ወጣቶችን ማን ይሁን ምርጫ እንዲያደርግ የተመረጠው አካል ይህን ሁሉ ጠይቆ አብዛኛው ሰው ወደ ዑስማን ሄደ። ከዛ አስመራጩ ጠራቸውና ጣልሃ ነው ምን አላቸው? ቤት ጠራው። ማንም ዑስማን አሊይ መሪ ሆኖ ቢመረጥ ልትታዘዝ ኸሊፋነቱን ተቀበለ ልታድር በአላህና በመልእክተኛው ስም ቃል ገባልኝ አለ። ቃል አስገባው። በተመሳሳይ አልይንም ይሄን አደረገው፣ ቃል ገባ። ከዛ በኋላ መስጂድ ላይ ሰው ሰበሰበና ህዝቡ ላይ ኹጥባ አደረገ። ማን መሪያችሁ ይሁን የሚለውን በተለያየ መንገድ ህፃናት፣ ወታዳጊዎችን፣ ሽማግሌዎችን መርጭ ጠይቄያችኋለሁ። ማን ይሁን የሚለውን ሁላችሁም ነግራችሁኛል። ባደረግኩት ሂደት አብዛኛዎቻችሁ የመረጣችሁት ዑስማንን ስለሆነ መጀመሪያ ይሄን ከማለቱ በፊት ህዝብ ፊት ዑስማንንም አልይንም አወጣና በህዝብ ፊት ቃል ግቧል። ዑስማን ምን አልይ ኸሊፋ ሆኖ ከተመረጠ በአላህ መልእክተኛ መንገድ በአቡበከርና በዑመር መንገድ ለማስተዳደር ቃል እገባለሁ በላ። አሊ ብን አቢ ጣሊብ የአላህ መልእክተኛ መንገድ ከዛ እኔ ራሴ ኢጅቲሃድ አደርጋለሁ በዑመርና በአቡበከር መንገድ አላለም። ኢጅቲሃድ አድርጌ መራለሁ አለ። ዑስማን ቢመረጥ ከልብህ ወደህ ልትቀበል
ቃል ገባል ዑስማን ቢመረጥ ከልቤ ወድጄ ቃል ገባል በተመሳሳይ ዑስማንም ይሄን አልይ ከተመረጠ ልቀበል በአላህ መልእክተኛ መንገድ በአቡበከርና በዑመር መንገድ ሲባል በአላህ መልእክተኛ መንገድ በአቡበከርና በዑመር መንገድ ብለው ቃል ገባ ከዛ ቁጭ ብለው አላቸው ህዝቡ ላይ ኹጥባ አደረገና በአብላጫ ድምጽ ህዝቡ የመረጠው መሪ ዑስማን ነው ብሎ አናውንስ አደረገ ከዛ ዑስማንን ኸሊፋነት በዚህ መልኩ ተመረጠ አሁን በመናይበት ጊዜ አንዳንዶቹ መሪና ምርጫ የሚባል የለም ይላል የመስጂድ ኢማም እንኳን ህዝብ ሳይወደው የመስጂድ ኢማም የሆነ ሰው አላህ ሰላታቸውን ከማይቀበሉ ሰዎች መሃል ህዝቡ እየፈለገው ነው እየጠላው የግድ ኢማም ሊሆን ያለ ሰው ሰላቱ ተቀባይነት የለውም ተብሎ ፍቅህ ሱና ላይ በዝርዝራል የመስጂድ ኢማም እንኳን ህዝብ መውደድ አለበት እዚህ ዘመን ያለ የፈለገ ዓሊም ወሰዱ ከማን አይበልጥም ከአቡበከር አይበልጥም አቡበከር መተቸት በትክክል አላስተዳደርክም እንዲያላረክም የማለት ስልጣን ህዝቡ ነበሩ አቡበከር ኹጥባ ሲያደርግ ምናምን ከናንተ በልጭ አይደለም አማና ሰጣችሁኛል መሪ አድርጋችሁኛል ብሎ ከተሳሳት አርሙኝ ሲል አንዱ ተነሳና አርሙኝ በሰይፍ ነው ልክ ምናስገባ በትክክል ቃል መራሃል አቡበከር እንዲህ ተብሎ ዛሬ ዓሊምን መንካት ነው ለምን ትተቻላችሁ ህዝብ ከመሩ በኋላ ዓሊም ሊባል የለም ፊት ለፊት የምትመራው ነገር ሰው ከበደለ ትጠየቃል የሚሊዮኖች ዕጣ ፈንታ ለፊት ለፊት ቆመ የእነሱን ጉዳይ በኸይርም በሸርም ይዘ ከዛ ስሜን አታንሱ የለም ህዝብ ካልወደደ ሹፉ ሰዓድ ኢብኑ አቢ ወቃስን ታውቃላችሁ ሰዓድ ኢብኑ አቢ ወቃስ የነብዩ ያጎት ልጅ ነው ሰላሳ አስሩ የጀነት ሰዎች መሆናቸው ከተበሰሩላቸው ሰዎች መሃል አንዱ ነው የቃዲሲያ ትግልን ጀግና መሪው ነው ዑመር ኢብኑ አልኸጣብ የኢራቅ መሪ አድርገው መደቡት የኢራቅ ሰዎች ተሰብስበው መጥተው ሰዓድ ኢብኑ አቢ ወቃስን አንፈልግም አሉ ጠየቋቸው ምንድነው ችግሩ በዲን ላይ ችግር አለበት የለበትም አስተዳደር ላይ ችግር አለበት ዝም አሉ ምንድነው በቃ አንፈልገው ዑመር ኢብኑ አልኸጣብ ሻሩት ለምን ሻሩት ሲባል እኔ ወላሂ አሉ ሰዓድ ኢብኑ አቢ ወቃስ ላይ ዲኑ ላይ ችግር ኖሮት አይደለም ህዝቡ ስላልፈለገው ነው የሻሩት ሰዓድ ኢብኑ አቢ ወቃስ ህዝብ ካልፈለገ የተሻረ ዛሬ የፈለገ ሰው መጥቶ ከሰዓድ በልጣለሁ ካለ ወደዚህ ይምጣ እና አማናን የተረዱበትና ዓሊሞች ምናምን ብለው በዛ ውስጥ መደበቅ የሚፈልጉ ሰዎች አሉ ይሄ ትክክል አይደለም የሊደርሺፕ ጉዳይ ኳሊቲ ነው ችለው ከመሩ እኮ ሰው ጥያቄ የለውም ግን ብዙ ነገር ያበላሹ የሆነ ነገር ስትል ዓሊሞች እንደዚህ በዚህ መደበቅ አግባብ አይደለም መሰረታዊ ጉዳይ መሪነት አላህ በሙስሊሞች ሹራ እንዲመረጥ ነው የተደረገው በሙስሊሞች ሹራ የተመረጠን መሪ መቀበልም መታዘዝም ግዴታ ይሄ ደግሞ የኡማው መሪ ነው አይደለም የሚለው ራሱ ኺላፍ አለው የመጅሊስ መሪ እንጂ ዲፈረንስ ስላለው ማለት የድርጅት መሪ ድርጅትና እንትኑንም ቀላቅለው መሄድም አግባብ አይደለም አላኩልል ዛሬ ምርጫ አያስፈልግም የሚሉ ሰዎች 1993 ላይ ምርጫ ተወዳድሮ የተመረጡ ሰውዬ ናቸው ከዛ በ2001 ደግሞ በተደረገ